Salam viewers, salam traders. This is weekly fundamental analysis March 8 and happy Women's Day ብለናል ሴት ትሬደሮች we appreciate you ናም እንኳን ለዛሬ ቀን አደረሳችሁ ስፔሻል ኤፒሶድ ነው ለናንተ we dedicate this episode ለናንተ እና በዛሬው ቪዲዮ we are going to talk about የቀጣይ ሳምንት geopolitics, macroeconomics, the market sentiment, potential once in decade opportunity በየ10 ዓመት የሚመጣ opportunity እሱን እናያለን እና make sure to sub that button cuz this is by family na subscribe like share ማድረግ እንዳይረሳ everybody link in description ላይ አስቀምጬላችኋለሁ plus Godfunded Trader የኛ best sponsor every time እላችኋለሁ cheap affordable platform with based accounts and now Trustpilot ላይ ከ4.9 በላይ ነው ሪቪው የተደረገው and they are the best now መግዛት ሐሳብ ካላችሁ make sure to use my link እና support ይሄንን የፍሪ ኮሚኒቲ አሊያም እኔ ከፕሮፈርም ከፍ ብያለሁ የራሴን ካፒታል ማኔጅ ማድረግ ፈልጋለሁ ካላችሁ በኤክስነስ በፈለጋችሁት አካውንት you can trade they have sense standard pro no slippage everything በእናንተ ስታንዳርድ የሚመጥን ስላላቸው ሊንክን ባዮና ዲስክሪፕሽን ላይ የነካችሁ የሁለቱንም አካውንት እንድትጠቀሙና ይሄንን ፍሪ ኮሚኒቲ ሰፖርት እንድታረጉ ጋብዛችኋለሁ basically እና let's start the stream so በዚህ ሳምንት next week is going to be very crucial one thing ብዙ ሰዎች የተረዳቸው ያልሆነ next week በጣም crucial ነው ለምን መሰላችሁ crucial የሆነው ጦርነቱ escalation phase ነው there is initiation phase መጀመሪያ ማለት ነው it's like American strike ታረጋለች ኢራን retaliate ልታረግ ትችላለች some here's and there's እንትኖች ይኖራሉ but this week is all about escalation so what do you mean by escalation ማለት የመጀመሪያው ጦርነት የሚጧጧፍበት ማለት ነው የሚጧጧፍበት ሌላ ሌቭል ውስጥ የሚገባበት ታይም የሚሆነው this week ነው ቀጣይ ዊክ ማለት ነው ለምን እንዳልኩ እንገራችሁ አንድ የሚድል ኢስት ላይ የኳታር ባልሳሳት ኦይል ፊልድ ኢራን አፈንድታለች እሱ ብቻ አይደለም ትናንትና one of the most horrific scenes in the modern ጦርነት history ኢራን ላይ ይሄ ታህራን ላይ የኦይል ሪፋይነሪ አለ እሱ ፈንድቶ ከመቃጠሉ የተነሳ የኦይል ፊልዱ ማለት ነው በሚሊተሪ ስትራይክ ታህራን በሙሉ ጭስ ተከባ ነበር እና ጨለማ ነው የሚመስለው it's like the most horrifying scene እዛ ለሚኖሩ ሰዎች እንዴት እንደሚያስፈራ አስቡት ኦይል ታንከሩ ኦይል አፍሶ ወደ አስፋልት የሄደ ማለት ነው ሰው የሚኖርበት ኦይል የፈሰሰ ኦይል ሲፈስ ደግሞ ታውቃላችሁ ይቀጣጠላል imagine that's how terrifying the situation እና ኢራኖች they're gonna vow to if the fuck am up እና retaliate ያደርጋሉ ይሄ ነው ይሄን ፌዝ ምላችሁ this is the escalation phase ገባችሁ escalation phase ውስጥ የሚገባው ይሄ ነው ምክንያቱም የማይታለፍ ላይን ነው ያለፉት so ከዛ ኢራን ቀጣይ ምን ልታረግ ትችላለች የነ ኳታርን የነ አቡዳቢን የነ ዱባይን እነዚህ ሚድል ኢስቶች አንድ ድክመት አላቸው የሚድል ኢስት አንድ ድክመት አለው ምን መሰላችሁ በረሃ ላይ ነው የሚኖሩት so you might ask vibe በረሃ ላይ ቢኖሩ what's the point like what's ድክመቱ ውሃ a simple thing ውሃ ገባችሁ ውሃ is their weakness fresh ውሃ የላቸው ምንድነው የሚያደርጉት ውቅያኖስ ዳር ላይ አይደል የሚሉት የውቅያኖስ ውሃን ይወስዱና ኤሌክትሪፊኬሽን ፕሮሰስን በመጠቀም ሶልትን ከውሃ አጣርተው ነው ለንጹህ ውሃነት የሚጠቀሙት ኢራን ማድረግ ያለባት ያችን ስትራይክ ማድረግ ነው አለቀ አንድ የአጅሃቢን ድሮን የ$50,000 ድሮን አንድ ሁለት መልቀቅ ነው ምክንያቱም ከሬዳር በታች ነው የሚሄዱት አንድ ቴክተብል ናቸው ፈንጅ መያዝ ይችላሉ ቀጥታ ሄዶ ዲስቲኔሽን ፕላንቱን መምታት ነው ከዛን የኦይል ክራይሲስ የውሃ ክራይሲስ ይፈጠራል በአቡዳቢ ማለት ነው ከዛ ሪዘርቭ ላይ የሚይዙት ለ2 ሳምንት ለ3 ሳምንት የሚሆን ነው አቡዳቢ እና እነዚህ ሚድል ኢስቶች ውሃ እጥረት አለባቸው so ያቺ next week or ዛሬ ሌሊትም ልትሰማ ይችላል ያቺ ተፈጠረች ማለት እመኑን
ይሄ ጦርነት ሌላ ሌቭል ውስጥ ይገባል። ሌላ ሌቭል ውስጥ እና ሞስት ላይክሊ እነ ኳታር ጭራሽ ውሃ ፊልዴን መተሻል አይደል? እሺ fuck them up. This is what I say the escalation phase የምላችሁ ይሄ ነው። ሶ ኢኒሺዬሽን ፌዝ እንትን ብሏል። ኤስካሌሽን ፌዝ ላይ ነው አሁን ያለው እና ትራምፕ ቤሲክሊ የሚያደርጋቸው ሀሳቦች እያሰበ አይደለም እያደረገ ያለው ቴክኒክሊ ማለት ነው። ምክንያቱም ትዊቶችን ምናምን አንብቤ ያለው ኢትስ ላይክ ምን እንደሚል ልንገራቸው። አንድ በጣም የሚያስቅ ትዊት ነው። በጣም የሚያስቅ ነገር ትራምፕ ኢዝ ላይክ ኢራን ይቅርታ አድርጋለች ለነ አቡዳቢ ለነ በቃ እስካሁን ድረስ 10 ቦታዎችን ስትራይክ አድርጋለች። ኔይበሪንግ ካንትሪዎች ሁሉን ይቅርታ ጠይቃለች። እናንተ ከዚህ በኋላ ስትራይክ አይመጣም ብላ ቀጣይ ዱባይ እሱን አውርታ እንደጨረሰች ዱባይ ኤርፖርትን አጋየችው። ግን ዳስ ኖት ዘ ፖይንት። ያንን ስታወራ ትራምፕ ምን እንዳለ ታውቃላችሁ? ይሄ የመጀመሪያው ሰሬንደር የሚያደርጉበት ሂንት ነው። አያችሁ እኔ ስትራይክ ስላደረግኩ አሁን ጎረቤታቸውን ይቅርታ መጠየቅ ጀመሩ። ከዛን እኛን ይቅርታ ይጠይቃሉ፣ ሰሬንደር ያደርጋሉ ምናምን ብሎ ፕሮፓጋንዳ ያስብላል። ቢሆንስ ዳትስ ክሊሼ ፕሮፓጋንዳ ስታይል ያንን ነው የተፈጠረው። እና ኔክስት ቲንግ ዩ ኖ ኢራን ስትሮክ ዱባይ የዱባይ ኤርፖርትን ሰጠችለት። ሶ አም ኖት ባይ ዘ ሳወራ አም ኖት ኤክሳይትድ አም ጀስት ቴሊንግ ዩ ኖ ስቶሪ ላይን አድርጌ እናንተ እንድትረዱ ነው። አሁን እዚህ ጋር የሆነ ተጠማዞ የሚረዱ ሰዎች ይሰራሉ እና ለዛ ነው መሀል ላይ በጣም ኤስካሌሽን ፌዝ ላይ ያለው። ኔክስት ዊክ ማርኬቱን ያ በጣም ተጽዕኖ ውስጥ ይከታል። ኔክስት ዊክ ማርኬቱን ተጽዕኖ ውስጥ የሚከቱት ነገሮች ምንድን ናቸው? ይሄ ጦርነት ኔክስት ዊክ ምንድን ነው ማርኬቱ ላይ ተጽዕኖ የሚያደርገው? ሌትስ ቶክ አባውት አይደል? የመጀመሪያ ማለት ነው። የመጀመሪያ ጎልድ አይደለም፣ ሲልቨር አይደለም፣ ስቶክ ማርኬት አይደለም፣ ካረንሲ ማርኬት አይደለም። ታዲያ ቫይብ ምንድን ነው? ፎር the past 2 weeks እየነገርኳችሁ ነው። ኦይል is the major በጣም አስፈላጊ ነገር ነው። ለምን ኦይል ተባለ? ሚድል ኢስት በሙሉ ኢኮኖሚው የሚንቀሳቀሰው ኦይል ነው። የዓለማችን 1/3 የሚሆን ኦይል ሰፕላይ የሚመጣው ከሚድል ኢስት ነው። ይሄ ጦርነት ኤስካሌት ተደርጎ የኦይል ፊልዶችን ስትራይክ ያደረጉ የዓለማችን 1/3 ኦይል ፊልድ ነው የሚጠቃው። የ1/3 ፊልድ ሲጠቃ ዋጋ መጨመሩ አይቀርም። ልክ ድርቅ ሲመጣ የጤፍ ዋጋ እንደሚወድደው እዛ ጋር እንትን ሲመጣ ሲምፕል ኢኮኖሚክስ። ሚድል ኢስት ጦርነት ካለ ኦይል ካርጎዎች እንትን አይባሉም፣ ይሄ ፊል አይደረጉም። እሱ ብቻ አይደለም፣ እነሱ ፊል ሳይደረጉ እና ስትሪት ኦፍ ሃርሙዝ እና አልካይዳ ወደ ታች ያሉትን ምናምን ሲያቆሙ እነዚህ ፖርቶች ማለት ነው ጦርነቱ እስከሚያቆሙ ምናምን ብለው ከዛን ጦርነቱ ቢጀመርም ያንን ወደ ድሮ ኮንስታንት ሌቭል ኦፍ ኦይል ሰፕላይ ለመድረስ እስከ 1 ወር ይፈጅባቸዋል። እስከ 1 ወር ኢማጂን፣ እስከ 1 ወር ይፈጅባቸዋል። ይህንን የድሮ ኦይል ፍሎ ለመጨመር እስከ 1 ወር ይፈጅባቸዋል። እና የግሎባል ኢኮኖሚ በጣም ይጎዳል። ሶ ኤቭሪቲንግ አይ ሴ ኢዝ ኦል አባውት ኦይል። ሶ ኦይል የትኛው 3 አይነት ኦይል አለ። ብሬንት ክሩድ ኦይል የሚባል አለ፣ WTI አለ፣ US ኦይል አለ። you can choose whatever you want. it's just ከፖይንት ነው የሚለያዩት እንጂ ሶስቱም ኦይል ናቸው። ቲከር ሲምቦሎችን ከጠይቃችሁ ከኦይል ቀጥሎ ምንድነው ተጽዕኖ ውስጥ የሚገባው? ተጽዕኖ ውስጥ የሚገባው ከተባለ ስቶክ ማርኬት። ስቶክ ማርኬት ለምንድነው ተጽዕኖ ውስጥ የሚገባው? በጣም ቀላል መልስ ልስጣችሁ። ስቶክ ማርኬት is a risk asset አይደል? it's called risk asset። ለምንድነው risk asset የተባለው ካላችሁ it's because የሰዎች ገንዘብ ሀብታም ሲሆኑ ገንዘብ ሲያገኙ ብር ሲያገኙ ትንሽ የሆነ የገንዘብ ነፃነት ሲያገኙ ሰዎች ኢንቨስት የሚያደርጉበት ቦታ ስለሆነ that's why it's called risk. you see
ሪስክ የተባለበት ምክንያት ለዛ ነው። ከዚህ ሪስኪ ገባችኋል? ሶ እነዚህ ስፔሻሊ እነ ማግኒፊሰንት 7 ይጎዳሉ። ለምን መሰላችሁ? ኦይል ብቻ አይደለም ፕራይሱ የሚጨምረው ናቹራል ጋዝ ነው። ናቹራል ሊኩዊፋይድ ጋዝ እነዚህ ሚቴን፣ ፕሮፔን፣ አልካሊን የሚባሉት ማለት ነው ከመሬት ስር ነው የሚወጡት። እና እነዚህ ሊኩዊፋይድ ናቹራል ጋዝ ማን ነው የሚጠቀመው ብላችሁ ታስባላችሁ? ኤአይ። በሚገርም ሁኔታ የኤአይ ስቶኮች እነዚህ ቻትጂፒቲ በሉ፣ ግሮክ በሉ፣ ጄሚናይ በሉ፣ እነዚህ ክላውድ ቦት፣ ይሄ ኤአይ ሲስተም ያለባቸው በሙሉ ከአሜሪካን አኑዋሊ ፕሮዲውስ የምታደርገው ኤሌክትሪሲቲ አለ አይደል? ከዛ በላይ ስለሚፈልጉ ሊትራሊ ሊኩዊፋይድ ናቹራል ጋዝ ኢምፖርት አድርጎ በዛ ነው ሰርቨራቸውን ረን የሚያደርጉት። ኢማጂን። ሶ እነዚህ ካምፓኒዎች ስፔሻሊ ማግኒፊሰንት 7 ስፔሻሊ ዋት ማርኬት በጣም የኤአይ ቲም ያለባቸው ኮስታቸው ይጨምራል። ማርጂናል ኮስት ይጨምራል ነው። ምክንያቱም በጦርነት ምናምን የናቹራል ጋዝ ዋጋ ጨምሯል፣ የኦይል ዋጋ ጨምሯል። ለዛ እነሱ ኢምፖርት ያደርጉታል። ያንን ኢምፖርት ሲያደርጉ እዚህ ላይ ያለው የኤሌክትሪሲቲ ኮስት ይጨምራል። የኤሌክትሪሲቲ ኮስት ሲጨምር ምን ይሆናል? ፕሮፊት ማርጂናቸውን ይበላል። ለዛ ስቶካቸው ይወርዳል። አንድ ፕሮፊት ማርጂናቸውን ስለሚበላ ስቶካቸው ይወርዳል። አጀቆም So what's the second thing? The second thing, energy ብቻ ሳይሆን like the global market is all about wait and see mood ውስጥ ይገባል። ገባችኋ? ምክንያቱም ስፔንዲንግ ይቀንሳል። ኢቭን እነዚህ unnecessary expenses ምናምን ይቀንሳሉ በጦርነት ሳይት ላይ። ሶ አንድ ቀላል ኤግዛምፕል ልስጣችሁ። This could be a lot political, so I have to be careful on what I'm saying. የሀገራችንን ፖለቲካ መጠቀም አልችልም። ሶ I'm going to use የአሜሪካን ወርልድ ዋር ብላን ኤግዛምፕል ልስጣችሁ። ሶ ወርልድ ዋር ላይ ኢቭን አሜሪካን ተጽዕኖ ውስጥ ባትገባም የኦይል ፕራይስ በጣም እየጨመረ እና ዲስራፕሽን እየተፈጠረ would you still buy your Netflix subscription? ገባችሁ? the whole economy unemployment መጨመሩ አይቀርም። like the global liquidity system ማለትም everything else fund የሚያደርገው disruption ውስጥ ስለሚገባ እንደነዚህ አይነት luxury spendingዎች ይቀንሳሉ። generally spending tend to go lower. እነዚህ unnecessary spending especially if the economy is getting hit. so እነዚህ ነገር ተጨምሮ especially የኤነርጂ ኮስት መጨመሩ የስቶክ ማርኬት ፕሮዲዩስ የሚያደርጉት ይቀንስ እንትን ይላል ዋጋው ስለጨመረ ይቀንሳል። ስቶክ ማርኬት would fall እና ኤአይ ለዛ ነው የሚመታው። ኤአይ የተመታበትን መንገድ ነግሬያቸዋለሁ። በሊኩዊፋይድ ናቹራል ጋዝ ፕራይስ ስለሚጨምር ባጭር ቋንቋ። እሱ ብቻ አይደለም፣ ስትሮንገር ዶላር ይፈጠራል። ስትሮንገር ዶላር እንደምታውቁት ዶላር እና ስቶክ ማርኬት ኢንቨርስሊ ኮሪሌትድ ነው። ለምን ይመስላችኋል? ዶላር ሲዳከም መኒ ኢዝ ቺፕ ማለት ነው አይደል? ዶላር ኢዝ ቺፕ ማለት ነው። ሶ ምን ብያችሁ ነበር? ሪስክ አሴቶች ደግሞ ቺፕ ዶላር ይፈልጋሉ አይደል? ያችን ቺፕ ዶላር ገዝቶ ስቶክ ማርኬት ላይ ኢንቨስት ያደርጋሉ። ስቶክ ማርኬት ጎዝ አፕ። when dollar is expensive and strong ሰዎች I don't have money, okay, sell my stock ይላሉ። because they need money አይደል? strong ዶላር ስለሆነ ለዛ ዶላር and stock market has inverse relation most of the time ማለት ነው። ሶ ይሄ ስትሮንገር ዶላር የሚፈጠርበት ታይም ላይ ቴንድ ማርኬት ሪስክ አሴቶች ይጎዳሉ። ለዛ ነው ሴፍ ሄቨን ስቴብል ሲሆን ሪስክ አሴቶች የሚጎዱት። ሶ እነ ናስዳክ 100 እነ S&P 500 ዳው ጆንስ ኢንዱስትሪያልስ they could get a hit a lot በጣም ሊጎዱ ይችላሉ በዚህ ጦርነት። I'm not talking about የኢኮኖሚክ ሳይድ አላወራውም። እሺ ይሄ ጦርነት ስቶክ ማርኬቱ ምን ተፈጥሮስ ነው የሚከተለው? ይሄ የኢኮኖሚክ ሪፖርት ዳታ አላወራውም እስካሁን፣ እሱን እንመጣበታለን። ሶ ኦይል በጣም ቮላታይል ይሆናል ብለናል። ስቶክም በጣም ቮላታይል ይሆናል ብለናል።
what's the next thing that's going to be more volatile በጣም like ማርኬቱ aggressively price ሊያደርግ የሚችለው? I can tell you it's not gold. I said it. Gold, የጎልድ likelihood of volatility next week top 3 ውስጥ አይገባም። top 6 ውስጥ በከተም not even top 5. እነዚህ ካረንሲ ማርኬት ነው በአጭር ቋንቋ። ካረንሲ ስላችሁ ዶላር ሴፍ ሄቨን ስለሚጨምር most probably እኔስ ማውራው ነገር everything በፕሮባቢሊስቲክ ሴንስ ውሰዱ። እሺ guys, every single thing. so ዶላር ይጠነክራል፣ ሌሎች ካረንሲዎች ስትራግል ያደርጋሉ። so ካፒታል ከሌሎች ካረንሲ ወደ ዶላር ፍሎ ያደርጋል እና ይሄ በዚህ ኦይል ሾርቴጅ የሚጎዱ ሀገራት አሉ። እነ ኤዥያ ፓሲፊክ ይባላሉ። ጃፓን ሪዘርቭ አላት፣ ግን ጃፓን ትጎዳለች በጣም። አውስትራሊያ በጣም ትጎዳለች፣ ኒውዚላንድ፣ እነዚህ ኢንዶ ፓሲፊክ ያሉት እነ ኢንዶኔዥያ፣ እነ ታይዋን፣ ኢንዲያ ስፔሻሊ ኢንዲያ ስቶክ ማርኬት በጣም ተጎድቷል ባይ ዘ ወይ። ሶ እነሱ ይጎዳሉ for sure። እና as a currency since there will be outflow ማለትም ወደ ዶላር ሲስተም ገንዘብ ስለሚመጣ ፍሎ ስለሚመጣ for that reason that's gonna be ምን ልበላችሁ የዶላር ስትሪንግስ most likely ይመጣል። most likely so ከረንሲ ማርኬት ነው በደንብ የሚጎዱት። እነ ዩሮ በጣም ሪያክት ሊያደርግ ይችላል፣ ግን ከሁሉም በላይ እኔ ኤክስፔክት ማድረገው በጣም ሪያክት እንዲያደርግ አውስትራሊያን ዶላር ነው። ለምን ይመስላችኋል አውስትራሊያን ዶላር በጣም ሪያክት ያደርጋል ብዬ የምታስቡት? እሱን በሲኦቲ አናሊሲስ አይተናል። ግን ይሄ በየሳምንቱ የሚመጣ የስማርት መኒ እንትን ማለት ነው የፖዚሽን እንደሚያሳየን አውስትራሊያን ዶላር ለ6 ዊክ ኮንሴኪቲቭሊ ግሮ ያደረገ ነበር። for the past 6 week ማለት ነው ኮንሴኪቲቭሊ ያደረገ ነበር። ከዛን look at this ኮሜርሻሎች በጣም ቤሪሽ ናቸው። ስማርት መኒ በጣም ቤሪሽ ነው፣ በጣም ቤሪሽ። ላስት ታይም ስማርት መኒ እንደዚህ ቤሪሽ ሆነው መቼ ነው? let's look at back 2017 ኦክቶበር 2017 በጣም ሪያክሽን በጣም ከባድ ነው። ሶ አውስትራሊያን ዶላር ሜጀር ሪያክሽን እና ይችላለን እነ ዩሮ እነ ዩሮ እና የመሳሰሉትን ካረንሲዎች አፌክት ይደረጋሉ። ከዚ የኔክስት ዊክ ሜን ቲም ኦር ቶፒክ የሚሆነው is gonna be ዶላር ነው ሜን ቶፒክ የሚሆነው ማለት ነው። ሶ for that reason ትንሽ ማርኬቱ ላይ ፎከስድ እንድትሆኑ እና ጎልድ እና ሲልቨር ጎልድና ሲልቨርን ለምን ቮላቲሊቲ ብዙ ላይኖር እንደሚችል። እሺ ሶ በእርግጥ ጎልድና ሲልቨር ፈንዳሜንታሊ የተለያዩ ነገሮች ናቸው ማወቅ ያለባችሁ። and gold ሁለት ዩዝ አለው ኢንዱስትሪያል እና ሞኔታሪ ዩዝ አለው። ለኢንዱስትሪ ማለት መድኃኒት ላይ ትጠቀማላችሁ፣ አንዳንድ ኤሌክትሪሲቲ ላይ ኤሌክትሪክ ማቴሪያል ላይ ጎልድ ይጠቀማሉ፣ ጎልድ ፕሌትድ የሆኑ ነገሮች ማለት ነው። በት አሁን ጎልድ ብዙ ጊዜ ሞኔታሪ ላይ ስንጠቀም ምንድን ነው ሄጅ አጌንስት አንሰርቴኒቲ ሲኖር ጎልድ ፐርፎርምስ ዌል። እሱ ብቻ አይደለም፣ አንሰርቴኒቲ ሲኖር ካረንሲ ዲቫሉዌሽን ሲኖር እሱ ብቻ አይደለም፣ ኢንፍሌሽን ሪስክ። ሶ ጎልድ ስፔሻሊ ሪያክት የሚያደርገው ለእነዚህ ነው። አንሰርቴኒቲ ሲኖር ጎልድ ላቭስ ኢት፣ ካረንሲ ዲቫሉዌሽን ሲኖር ጎልድ ላቭስ ኢት።
ኢንፍሌሽንም ሲኖር ጎልድ ላቭስ ኢት እና ሳምታይምስ እነዚህ ፓራዶክስ ውስጥ ይገባሉ። ኤግዛምፕል ልስጣችሁ። አሁን ዶላር ስትሮንግ የመሆን ፕሮባቢሊቲው ሃይ ነው ብለናል አይደል? በጦርነቱ ምክንያት ማለት ነው። ዲኤክስዋይ ስትሮንግ ነው ኤንድ ያ አውቶማቲካሊ ከጎልድ ማርኬት ኢንቨስተሮች ከጎልድ ወደ ዶላር ሴፍ ሄቨናቸውን እንዲያስቀምጡ ያደርጋል። የጎልድን ዋጋ የቀነሰ በአንሰርታይኒቲ ሰዓት ላይ ሪያክት ማድረግ ያለበትን ላያደርግ ይችላል። ታትስ ዋይ መኒ አውትፍሎ ያለው እና የሲኦቲ ዳታ ቅድምም ስናይ ኮሜርሻልም ነን ኮሜርሻልም ዌት ኤንድ ሲ ሙድ ላይ ነው ያለው። ሲኦቲ ሪፖርቱን ብታዩት ማለት ነው ኢትስ ፍላት ፒፕል አር ኖት የሆነ ሹር ዌር የጎልድ ኔክስት ሙቭ ኢዝ ገና ቢ። ለዛ ነው ዲኤክስዋይ አሪፍ ሄጂንግ ኦፖርቹኒቲ ለስማርት መኒ እየሰጠ ያለው እና ካረንሲ ዲቫሉዌሽን ማለትም ኢንተረስት ሬት ሎወር ሲደረግ ጎልድ ይጨምራል፣ ወይም ሃይፐር ኢንፍሌሽን ኢንቫይሮንመንት ሲመጣ ሃይፐር ኢንፍሌሽን ኢንቫይሮንመንት ይሄ ጎልድ ዋጋው በጣም የሚጨምረው መቼ መሰላችሁ? ይሄ ጦርነት በጣም የሚቆይ ከሆነ like 1917 የጎልድ ሪያክሽን የእስራኤልን ስለደገፈች አሜሪካን የኦይል ኤክስፖርት ከት ስላደረጉ የሚገርም ስታግኔሽን ፌዝ ነበረች። የዛኔ ጎልድ ደግሞ በጣም ነው የጨመረው። እነዚህ አይነት ኬዞች ሲደርሱ ነው። ለጊዜው አሁን የማይሆንበት ምክንያት ይሄ ጦርነት is just the second week። ሁለት ዶላር is the king። አሁን ካሽ is the king። ዶላር በጣም እየጠነከረ ነው ያለው። ሰዎች as a safe haven ዶላርን የመረጡ ነው፣ ስፔሻሊ ስማርት መኒ። ለምን መሰላችሁ? አንድ ጂኦሎጂካል ከኮንፍሊክት ዞን የራቀች ናት። አንድ ኦይል የራሷን ሰስቴን የማድረግ ፕሮባቢሊቲዋ ሃይ ነው። ሪዘርቫንም መጠቀም ትችላለች። በዚህ ጦርነት የኦይል ሾክ አፌክት የሚያደርገው about like 3% ነው አሜሪካን። በዛ ስለሆነ I think investors are preferring the dollar a lot በጣም ማለት ነው። for that reason DXY is extremely eye watering እና አሪፍ ነው። ፕላስ የማርጂናል ሃይክ ስላለ ኢንቨስተርስ አር ኖት ኢንሰንቲቫይዝድ። እንደምታውቁት ማርጂናል ሃይክ ስላለ አሁን ድሮ የምትገዙት የጎልድ ፖዚሽን እና አሁን የምትገዙት ጎልድ ፖዚሽን ሰማይና ምድር ነው። ፎር ዳት ኢንቨስተሮችን ያርቃል፣ የተወሰነ ያርቃል። they're not going to be incentivized። ተቀባችኋ? ለዛ አይነት ነገር ለዛ ነው ጎልድ is really important። በዚህ ሳምንት ሪያክት ብዙ ላይ ያደርግ የሚችል ኢቨን ዊኬንድ ማርኬት ኦቲሲ ማርኬት ላይ የጎልድ ሪያክሽንን ብታዩት ኢትስ ናል። አወርዲ ላድርግላችሁ። ይኸው ዲስ ኢዝ የጎልድ ሪያክሽን። የጎልድ አሁን እኛ እንደምናየው የጎልድ ፕራይስ ማርኬት ክሎዝ ላይ 51.71 ነው። አሁን ግን 51.88 ነው። ብዙም ቼንጅ የለም። ለምትመለከቱት ጎልድ ኢዝ ካይንድ ኦፍ ሬንጂንግ ዳይሬክሽን አጥቷል። ቱ ማች አንሰርቴኒቲ ፎር ዘ ጎልድ ኢትሰልፍ ማለት ነው። ኢማጂን ይሄ የኦቲሲ ማርኬት ሪያክሽኑ ትንሽ ቀንሶታል። ኢቭን ኦይልን ግን ስትመለከቱት እዚህ ጋር የክሩድ ኦይል ማለት ነው። ያው ኤኒ ኦይል ብታዩት የክሩድ ኦይልን ኦቲሲ ማርኬት ስትመለከቱት እዚህ ጋር this is 50 minute chart አወርሊ ቻርት ላድርግላችሁ። ተመልከቱት 94 ላይ ገብቷል። 94 ላይ ገብቷል። ማርኬት የዘጋው 90 ላይ ነው። 90 ላይ ነው ማርኬት የዘጋው። አሁን 94 ገብቷል በኦቲሲ ማርኬት እና የአሁኑ ጦርነት ፎር ሹር እስከ 100 ይዞት ሄደዋል። ፕሮባብሊ 150።
ሶ ለዛ this thing is በጣም እንደምትመለከቱት I can't even write it እንደምትመለከቱት oil is the major thing እና volatility በጣም የሚጨምረው እንትን ነው የኦይል ነው so for that reason ነው እኔ ጎልድን ቶፕ ሊስት ውስጥ እየከተትኩት ያለሁት ምክንያት ማለት ነው so ለዛ ነው ሊንኩን ከፈለጋችሁ የኦቲሲ ማርኬት IG ጎልድ ትሉና ዊኬንድ IG ጎልድ ዊኬንድ እዚህ ጋር ይኸው የኦይል ከፈለጋችሁ ኦይል IG ዊኬንድ በሉ IG ዊኬንድ ስትሉ IG የሚባል ብሮከሬጅ ነው እሱ ላይ ያሳያችኋል anyways so ይህ ነው በጣም ኔክስት ዊክ ማርኬቱን ኢንፍሉዌንስ የሚያደርገው እና ሲልቨር ደግሞ የኢንዱስትሪያል ዲማንድ እየቀነሰ ስለሆነ ይሄ ጦርነት የሚቀጥል ከሆነ ሲልቨር even could get hit harder silver could get hit a lot harder በጣም ማለት ነው እዚህ ጋር እንደምትመለከቱት ምክንያቱም ሲልቨር የኢንዱስትሪያል ዲማንድ እንዳለው ታውቃላችሁ ላይክ ሚሳኤል ለመስራት ሞክሩ ኒውክ ለመስራት ሞክሩ ኮምፒውተር ለመስራት ሞክሩ ባትሪ ለመስራት ሞክሩ if you want something efficient you need silver እናም ኢንዱስትሪዎች በዚህ ክሬዚ ኦይል ፕራይስ አይገዙ ካልገዙ አያመርቱም ካላመረቱ ሲልቨር አይፈለግም አጭር ቋንቋ ለዛ ኢንዱስትሪያል ዲማንድ እንትን ስላለ plus the banks love this guys the banks love this they are net short now they're going to use this opportunity to max ያስባለው still we will see yeah most probability ያወራ ስለሆነ we never know እና ለዛ ነው የተከወደው so let's talk about the calendar ሳውን ከካላንደር ሰላወራ በጣም ብዙ ነገር አለ everybody እስቲ 20 ሺህ ላይክ እንግባ ታፕ ታፕ ያደረጋችሁ everybody ታፕ ታፕ አድርጉ 20 ሺህ እንግባ so አንድ ነገር ማወቅ ያለባችሁ ዴይላይት ሴቪንግ ፊክስ ይደረጋል ዴይላይት ሴቪንግ ምንድነው ካላችሁ የስቶክ ማርኬት 11 ተኩል ነው አይደል የሚከፈተው አሁን 10 ተኩል ይሆናል ገባችኋ ዩሮፕ ወደ 4 ሰዓት ይመለሳል ወደ ኦኬ ማይ ባድ እኔ ጋር ነው ኢንተርኔት የተቋረጠው everybody tap tap ያደረጋችሁ አሁን ሰዎች ሰላወጣ stupid internet እንቀጥል so the next week core CPI ይለቀቃል እና CPI ትንሽ ማርኬቱ ፎከስ አድርጎ ነው የሚያየው እንደምትመለከቱት CPI ማርኬቱ ፎከስ ሆኖ ነው የሚያየው እዚህ ጋር so let's talk about them so inflation expected to cool down እዚህ ጋር እንደምታዩት ከ0.3 ወደ 0.2 ይመለሳል ተብሎ ይታሰባል እና year over year ይቀንሳል ተብሎ ይታሰባል so before I start እሺ check 1 2 3 ይሰማል guys can you all hear me okay good yeah okay good okay that's yeah okay ish so CPI kind of matters CPI lot matter በጣም ማተር ያደርጋል ለምን መሰላችሁ ባለፈው ሳምንት NFP ማርኬት በጣም ተደናግጧል እና ፖቴንሻል ሬት ከት ይኖራል አይኖርም የሚለውን እናያለን ሶ ACPI በጣም ስትሮንግ የሚመጣ ከሆነ የጂኦፖለቲካል ኤስካሌሽኑም ዶላርን ፌቨር ያደረገ ስለሆነ በጣም ስትሮንግ ቬሪ ስትሮንግ የሆነ ዶላርን እናገኛለን ግን CPI ዊክ የሆነ CPI ከመጣ ማርኬቱ ትንሽ ድክም ያለ CPI ከመጣች የሬት ከት ኤክስፔክቴሽን ይመጣል ግን ስቲል ያቺ ዋን ታይም ቲንግ ቶንና ፎከስ የሚያደርጉ ሰው የጦርነቱ ሪያክሽን ይሆናል ሶ ACPI በጣም አክሰለሬት ሊያደርግ ይችላል የዶላርን ስትሬንግዝ ኦር
could ትንሽ አቀዝቅዞት ልክ እንደ ኤንኤፍፒ ትንሽ አቀዘቅዘውና then the real move ከዛ በኋላ ሊመጣ ይችላል ማለት ነው። ሶ ያቺ ናት የሲፒአይ ሪአክሽን የምትሆነው። ሐሙስ ለታ ገቨርነር ባሌ ያወራል። ያው አሁን በፓውንድ ሳይድ ላይ ብዙም ፎከስ እያደረኩ ስላልና I don't know what he's going to talk about, probably some monetary policy ስለሆነ ከንግኔም እና unemployment claims በየሳምንቱ የሚለቀቅ ዳታ ነው። ብዙም ሪአክሽን አጠብቁ። just unemployment claims like 5 minutes ካንድሉ ክሬዚ ይሆናል። ከዛ በኋላ ምንም አዲስ ነገር አይፈጠርም። እሱን እርሱትና የፓውንድ ጂዲፒ የካናዳ አንኤምፕሎይመንት እና የአሜሪካን ጂዲፒ እና ፒሲኢ አንድ ላይ ይለቀቃል። ሶ ፒሲኢ ምን ያደርጋል መሰላችሁ? ፒሲኢ እና ሲፒአይ ልዩነታቸውን ልንገራችሁ። ሲፒአይ ኤኒቲንግ ኮንሱመብል ምንም ነገር ኮንሱም የሚደረግ ነገር ሲፒአይ ነው ካልኩሌት የሚደረገው። ፒሲኢ ፐርሰናል ኮንሰምፕሽን ኢንዲኬተር ነው። ኢትስ ኮንሰምፕሽን ሆኖ ስፔሲፊክ ነው። ፎር ፐርሰናል ኢንተረስት ነው። አቨሬጅ አሜሪካን ላይ የሚኖር ሰው አቨሬጅ አሜሪካኖችን ነው እንትን የሚለው። ሶ ፎር ዳት ሪዝን የፒሲኢ ማተርስ ገባቸው። ፒሲኢ እና ሲፒአይ ልዩነታቸው ማለት ነው። የትኛው ነው በጣም የሚታየው? ሲፒአይ ግን ፒሲኢ ደግሞ ለሲፒአይ ኮንቴክስት ይሰጠዋል። ገባቸው። ሁለቱም ሆት ከሆነ ስቲል ኢንፍሌሽን አለ። ሁለቱም ግን ኮልድ ከሆነ ስካይን የወረደ ነው። ኮንፍሊክቲንግ ሲግናል ከመጣ መሀል ላይ ማርኬቱ ሪያክት ያደርጋል ሲባል ዲቴልስ ይታያል እና ማርኬት ላይ ማለት ነው። ሶ እዚህ ጋር እንደሚታዩት ኮር ፒሲኢ እና ፕሪሊሚናሪ ጂዲፒ ማተር ያደርጋሉ። በጣም የሬት ከት ኤክስፔክቴሽን ሰራሉ እነሱ በጣም ማተር ያደርጋሉ። አንድ ቀን በቀረው ሰዓት ኦር የዛን ቀን I'm gonna send you የዲፍረንት ባንክስ ኤክስፔክቴሽን ፕሮባብሊ ዲቫይንን አስቸግረዋለሁ የዚህን ነምበር እንዲሰጠን ከተርሚናል ብንወስድ አሪፍ ነው። ሶ ለዛ ነው እና እቺ ጆልትስ ኦፐኒንግ ምን አለ መሰላችሁ? የአርብ ለታ ባለፈው ሳምንት በባለፈው ገቨርንመንት ሸትዳውን የተስተጓገለ ዳታ ይለቀቃል። ሶ ይሄ ክላሪፊኬሽን የሚሰጠው ባለፈው ሳምንት ኤንኤፍፒ ኖይዝ ነበር አልነበረም ሪያክሽኑ እንዴት እንደሆነ። ሶ ለዛ ነው ጆልትስ ኦፐኒንግ እዚህ ጋር እንደምትመለከቱት ጆልትስ ኦፐኒንግ ትንሽ ማተር የሚያደርገው የኤንኤፍፒን ኤክስፔክቴሽን አሹር ያደርገናል ማለት ነው። እና ባይ ዘ ዌይ ቀደም አርቲክሎችን ስፈልግ ነበረ ፎሬክስ ፋክተሪ ላይ ምንጣየው ማለት ነው። ሶ እዚህ ጋር የአውስትራሊያን ዶላር ኦፕሽን ማርኬት ዲያር ሄጂንግ ምን ማለት ነው? አውስትራሊያን ዶላር የሚወርድ የሚመስል ሊወርድ ይችላል የሚል ኦፕሽን ማርኬት ላይ ኢንዱስትሪዎች ሪስክ ያተደረገ ነው። ሶ ኤዩዲ ዩኤስዲ እንደምታዩት ማርኬቱ ዳውንሳይድ ሪስክ የተደረገ ነው። እሱ ብቻ አይደለም፣ ይሄን ያው በሲኦቲ ሪፖርት አይተነዋል ለምን እንደሚፈጠር። ሶ ኢንስቲትዩሽንስ አር ካይንድ ኦፍ ፍሪኪንግ አውት። ሶ እሱን ነው ፕላስ አውርቼ ሳልጨርስ የቱ ጋር ነበረ አርቲክሉን እንትን ብዬ ነበረ የታለ እኛ በዚህ ሳምንት ስናወራ አሁን አርቲክል መውጣት የጀመረ yes this one የኤነርጂ ሾክ እና የኢንተርቬንሽን ሪስክ እየጨመረ ስለሆነ ታት ማርኬቱን ፎከስ አድርጋችሁ የምታዩበት ፖይንት ይሆናል ማለት ነው። ሶ as for that reason next week የሚፈጠሩት እነዚህ ናቸው። from geopolitical side አይተናል፣ from economic calendar side አይተናል ምን አይነት ሪአክሽን እንደሚኖር። የሲኦቲ ሪፖርትን በባለፈው ቪዲዮ አይተናል። so this is
gonna be the end of basically weekly fundamentals. አንድ ነገር መጨመር የምፈልገው በጃፓን ሳይድ ጃፓን 158ን እየወደዱት አይደለም። ጃፓን 158 እቺ የኢንተርቬንሽን ሪስክ ያለባት ቦታ ያው በመልሳት እሱ አይደለም። ይሄ ሪአክት ያደረገበት ነው። ባለፈው ቻርት አንድ ቻርት አለ ያዘጋጀሁት ሁሌም yes so እቺ ዞን በጣም ሂት ስለተደረገች የካረንሲ ኢንተርቬንሽን ሪስኩ በጣም የጨመረ ነው። so በጣም የሚወርድ ስለሆነ እዚህ ጋር እንደምትመለከቱት በጣም የሚወርድ ስለሆነ ከ158 በላይ የሚሄድ ከሆነ የካረንሲ ኢንተርቬንሽን ሪስክ በጣም ይጨምራል። ሶ ማድረግ ያለባችሁ እዚህ ጋር በጣም መጠንቀቅ አለባችሁ። as the currency ወደ ላይ በሄደ ቁጥር like የካረንሲ ኢንተርቬንሽን በጣም እየጨመረ ይላል። 160 ላይ ደግሞ it's gonna be all on full scale intervention ይመጣል። ሶ እሱን እንድትጠነቀቁ ያህል ነው። ሌላ ምን አለ? I don't think I forgot anything. So this is weekly fundamentals እና ሰዓት ሊያዝ thank you and 25 okay እሺ የዶላር ዲማንድ ኦር የሌሎች እንዳለ የምናየው ምን ላይ ነው? የዶላር ዲማንድ እንዳለ የምታየው just የዲኤክስዋይ ፕራይስ አክሽንን ማየት ይችላል ኦር የይልድ ሪአክሽን በቦንድ ማርኬት የይልድ ሪአክሽንን ማየት ይችላላችሁ። ኤክስነስ ላይ ስንት ነው ጀምሮ? ኦኬ ያቡ መልሶልሃል ኒው ክሬሽን እና አካውንት መፍጠር ከፈለክም ሊንክ ኢን ባዮ አለ። የኔን አካውንት ሊንክ ተጠቅመ መጠቀም ትችላለህ ኒው ክሬሽን። UT4 በቃ ምን ተካ ማርኬት ኦፕኒንግ አለ አይደል? it is market opening so ኒውዮርክ 11 ተኩል ሆኗል አይደል? አሁን ወደ 10 ተኩል ይመለሳል። በቃ አንድ ሰዓት ድሮ ሌሊት የምትዘጋው አለች አይደል? ወደ አንድ ሰዓት ወደ ኋላ ይጠቃል ኤቭሪቲንግ። ለንደን ሴሽንም የሚጀምረው ወደ አንድ ሰዓት ወደ ኋላ ይጠቃል። አሁን ለንደን ባልሳሳት 5 ሰዓት ላይ ነው የሚጀምረው፣ ወደ 4 ሰዓት ይጠቃል። so that's all it is. ፈንዳሜንታል መማር ከፈለክ ያው ቴሌግራሙን ጆይን አድርግ and also ዩቲዩብም አለኝ ሊንክ ኢን ባዮ ላይ ገብተህ ማየት ትችላለህ። Forex Factory about how to use gold prediction. What do you mean God's plan? Gold to the upside we will see, it's all probable. So you know about World Monitor website? Yes. ሁሌም ነው የምጠቀመው። እዛ ላይ ያለውን ነንሴንስ እንትን ብያለሁ። ይልድ የምታዩት ትሬዲንግ ቪው ላይ